ሰላም ሰላም ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ አላችሁ ወይ? ነው ያለው። እግዚአብሔር ይመስገን የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? ባይዘዌ እኔ ፈንዲሻ ፋሚሊ ካላልኳችሁ ማለት ነው ያመኛል፣ ያንገበግበኛል፣ ያንቀጠቅጠኛል። ስለዚህ ግዴታ ፈንዲሻ ፋሚሊ ማለት አለብኝ ማለት ነው እና ዛሬ ደግሞ ዛሬ ደግሞ ዛሬ ደግሞ ምንድን ነው ልጅቷን እኮ አጣበቃት በመሀል ምን የሚሉት ጉድ ነው ይሄ? ምን የሚሉት ጉድ? አሁን እሺ ፉፉ ቀና ነው የምንለው ወይስ ቡሪካ ቀና ነው የምንለው? ምንድን ነው የምንለው? ምንድን ነው ቡሪካ የራት ግብዣውስ ምንም በማስመልከት ነው? ምንን እንትን ያለ ነው? አረ ተውን ግን ተውን፣ ብዙ አታስወሩን። ተውን። ፉፉ ትላንትና መንገድ ሲያገኝ ማለት ነው በቃ ክፍተት ሲያገኝ ሮጦ ሄዶ በቃ የሆነ ማንጎ ገዛዝቶ ሄዶ ማለት ነው በቃ ቤት ውስጥ ፈንደሽደሽ አድርጎ ምናምን ለቀቅ አረገልን ቪዲዮ። እሺ ብለን ተቀበልን። ቡሪካ ደግሞ ዛሬ መጣና ደግሞ ቀሚስ ገዝቼ ላታለው እራት ልጋብዛት ነው ሞቼ ይገኛሉ ዛሬ በቃ እኔ ብቻ ነኝ። ተው አልጨርስበትም። ስሙኝም አንድ ነገር ልንገራችሁ ማለት ነው። ዛሬ ቁም ነገር ላውራችሁ። አንዳንዴ ባለን ነገርና የሆነ በሚታየው ነገር ሰውን የሆነ እንትን ባንል ጥሩ ነው ብዬ አስባለሁ። በቃ የሆነን ሰው ስንፈልግ የሆነን ሰው እንትን ከልባችን እንፈልገው። በቃ ከልባችን ካልሆነ በስተቀር የሆነ እኔ ያለኝን ነገር አይታ ወደ እኔ ትጠጋ፣ የሆነ ያለኝን ነገር አይቶ ወደ እኔ ይጠጋ ባንል ጥሩ ነው ማለት አላቅም። ግን እነሱ መሀል ያለው ነገር እንደዛ ይመስለኛል። ለምን መሰላችሁ ይሄንን ያልኳችሁ? ቀሚሱን ስለ ቀሚሱ ሲያወሩ ምናምን ለምን አንተ ከለከልካት ምናምን አንተ እንትን ስላልክ ነው ወይ? አንተ እሱን ማድረግ ስላቃተክ ነው ወይ? ስለማችል ነው ወይ እኔ የገዛውላትን ምከለክላት ምናምን ብሎ ለፉፉ ሲያወራ ሰማሁ፣ ብሩካ ማለት ነው። እና አሁን ፍቅርዬ እንደ አባባላችሁ ነው ምመልስላችሁ፣ እንደ አባባላችሁ ፍቅርዬ አንተ ቀሚሱን ስለገዛህላት የሆነ ብራንድ ቀሚስ ስለገዛህላት የሆነ ደግሞ በቃ ለየት ያለ ቦታ ወስደሃት ራስ ለጋበስካት ምናምን ወደ አንተ የምትመጣ መስሎክ ነው ሆነ አስበህ ነው ሆነ ያቡሪካ። ተው ግን ብዙ ነገር አታስወራን። እኛ የፍቅርዬ ወንድም፣ የፍቅርዬ መከታ፣ የፍቅርዬ ጀግና ብለን ነው አንተን የተቀበልን እንጂ የሆነ በቃ የሆነ ያለክን ነገር እንትን እያልክ እያሳየ እሷን ወደ ራስ መጎተት እንድትጎትት ምናምን አይደለም። ስለዚህ ማለት ነው በቃ ሌላው እንደፈለጋችሁ ስሩ ምናምን፣ ግን እሷን የሚያስጨንቃትን ነገር እሷን እንትን የሚላትን ነገር ባሰሩ ባይነን ሲላችሁ ትታረቃላችሁ። ከሷ ውጪ ሲላችሁ በሷ ምክንያት መታችሁ ትጣላላችሁ። ምንድን ነው እሱ? ዛሬ ደግሞ በሷ ምክንያት ተጣላችሁ፣ ነገ ትኮራረፋላችሁ። ነገ የሆነ በቃ ቡጢ ቦክስ ለመሰጣጣት ትመጣላችሁ። ከዛ ትንሽ ትቆዩና ደግሞ ከሷ ኋላ ትታረቁና ደግሞ ፍሬንድ ትሆናችሁ ትመጣላችሁ። በቃ ወይኔ ያቃጠላችሁን እኮ ዘንድሮ እናንተ። ተው እንደናንተ ያቃጠለን ሰው የለም። ግን ከአበጋዝ ትሻላላችሁ፣ እግዚአብሔር ይመስገን። ፈንዲሻ ፋሚሊ ባይዘው እግዚአብሔርን አመስግኑ፣ በእውነት እግዚአብሔርን አመስግኑ። በቃ ማለት በቃ ይሻላሉ፣ የምር ይሻላሉ። በቃ እንዲህ ስማ ማልኩ እኮ እኔ ነፂ የምትባለዋ ዛሬም ይኸው መታ እያለች ነው። ግን የሰው እንባ ጥሩ አይደለም፣ የምር የሰው እንባ ጥሩ አይደለም። ግን እኔም ማመሰግነው ነገር ብኖር ፍቅርዬ ከዚህ አበጋዝ ከሚባል ሰውዬ ከመራቋ ብቻ ነው እኔ ደስ ያለኝ ማለት ነው። በቃ ድሮም እንኳን የተለየችው አረ መዘዝ ነው የሚያመጣባት፣ መዘዝ ነው ከስንቱ ሴት ጋር ተጣልታ ትችላለች እንዲህ አረ ሰላም አሁን እኮ ሰላም አላት። እኔ በሷ ቦታ ሆኜ ሳስበው ማለት ነው እንዴ እናቴ ከስንቱ ትፋጭ፣ ከስንቱ ትፈታፈት ልጅቷ። እንዴ አሁን እንግዲህ ሩታ እርጉዝ ባትሆን ማለት ነው በቃ እርጉዝ ነኝ ብላ አለች እንጂ ቡታጅራም ለምን እንደማትሄድ አላቅም እንጂ አሁን እንግዲህ ነፂን ሄዳ ማለት ነው አንቺ
ባሌን ነው እንዴ እንደዚህ የምትይው? ዱባይ ላይ ወስዶ ቀለበት ያደረገልኝን ባሌን ብላ አንገቷ ላይ ነበር የምትወጣው። ግን አረገዝኩ አለች። ደግሞ ቡታጅራ ለምን እንደማትሄድም አናቅም። ፈጣሪ ወይ ምን ሆና ነው ልጅቷ? ከዛማ ከባድ ነገር እኮ አጥፍታ እንደመጣች እኮ ይታወቃል። ለዚህ ነው ሙጥኝ የማትሄደው። የምር ልጁም አይወስዳትም ደግሞ ይሄ አበጋዝ የሚባል ሰውዬ ማለት ነው። አይወስዳትም ወደ ቡታጅራ ቤተሰብ። እኔ ሀገር ውስጥ እያለሁ ግን ቤተሰቦችን እንደዚህ ጨክናለሁ? እኔ ሳቃት 2 ዓመት ሊሞላኝ ነው። ይኸው 2 ዓመት ሊሞላኝ ነው። ሩታን ሳቃት ከቡታጅራ ራሱ ከወጡ እኔ እንጃ 2 ዓመት ድፍን ሳይደፍኑ ይቀራሉ ብላችሁ ነው? አረ ደፍነዋል። እንግዲህ አንድ ቀን ወደ ቤተሰቦቿ ሄዳ እሷ ቤተሰቦቿ ጋር ሆና ሰላም ብላቸው ቪዲዮ ቀርጻ ስትለቃ አይቻት አላቅም። ባለፈው እናትየዋ መጣች። ከዛ ድጋሚ ደግሞ ከእህቷ ጋር መሰለኝ የመጡት በቃ ነው። እንዴት ነበረ መሰለኝ? አዎ እንደዛ መሰለኝ። እኔ ብዙም ስለማላያቸው እኔ ፍቅርዬ ሰሞን ነበር ፍቅርዬ ወደዛ ሄደች ሰሞን ነበር በቃ እነሱም ፍጥጥ ብዬ የምመለከታቸው የነበረው። አሁን ትቻቸዋለሁ እግዚአብሔር ይመስገን። ወደ ፈንዲሻ ተመልሻለሁ። አሁን ፈንዲሻ ወደ ሄደችበት ነው የሚሄደው። ድሮም ነበረ። አሁን ግን እሷ ስትመለስ ወደ ቤቷ እኔም ወደ ቤቷ ተመልሼ ቁጭ አልኩኝ። ስለዚህ እንደዛ ነው እላችኋለሁ። ፈንዲሻ ፋሚሊ ሰብስክራይብ አድርጉ፣ ላይክም አድርጉ። ውድድ ነው ማደርጋችሁ ደግሞ ውድድ የኔ ውዶች ናችሁ። በዚው ፈንዲሻ ፋሚሊ ልዩ ነን እኛ። ልዩ በቃ ፍልቅልቅ ሳቂታዎች ነን እኛ። በቃ ያበጠው ይፈንዳ፣ ምንም ማድረግ አይቻልም። እንግዲህ ይሄንን ላቃጥርላችሁ መጥቻለሁ ዛሬ። ስላላስቻለኝ ነው። ቡሪካና ፉፉ ስነ ስርዓታችሁን ከያዛችሁ ያዙ፣ ትይዙ እንደው ያዙ። ያለበለዛ ፍቅርዬ ነገ ፖሊስ ይዛ መታ ምን እንደምታደርጋችሁ ማለት ነው። ጠብቁ። እንደዚህማ ልጅቷ እንዳቃጠላችኋት አትቀጥሏትም። ዛሬ ደግሞ በቃ ባይዘዌ የሆነ ላቃጥር የመጣሁትን ነገር ረሳው። ፍቅርዬ ከዚህ በፊት ምን ብላ ነበረ? ፈቲ ፉፉን ትቅረበው፣ ፈቲ በቃ ለፉፉ መልካም ጓደኛ ትሆነው፣ የቅርብ ጓደኛ ትሆነው በቃ ብለሽ አውርተሽን ነበር አንቺ ፍቅርዬ። ቆይ አንቺን እንደውም ዛሬ ልጨፍጭፍሽ እሺ ብለሽ አውርተሽ ነበረ። አሁን ደግሞ ፈቲን ወደዛ አርቀሽ አንቺ የምትቀርቢው ምን የሚሉት ነው? ትላንትና አንድ ላይ ቪዲዮ ሰራችሁ። ዛሬም አንድ ላይ ቂውልል ቂሽ ያላችሁ አንድ ላይ መጣችሁ ከፉፉ ጋር። ፈቲ ሴት አለ ታዲያ በአፍሽ በዚቹ በምታምር ምላስሽ የተናገረሽው ፈቲ ትቅረበው ያልሽው ቪዲዮ አለ። ተመለሰሽ ራስሽ እዩ። ስለዚህ አሁን ደግሞ ፈቲን ወደዛ ገለል አርጋችሁ አንቺ የምትቀርቢው ፍቅሩ አልወጣልሽም ነው። ትላንትና ቁስሉን የሆነ በእጁ የቆረጠውን እንትኑን ስስሚው ነበረ። እሱን ስታይ ፈቲ ምን እንደሚሰማ ታስበሻል ወይ? እሺ ልፈት ዛሬ በቃ እሺ። ዛሬ ደግሞ ቀውለል እያልሽ ከሱ ጋር መተሻል። እሺ ፈቲን ወዴን ነው ያገለልሻት? በቃ ወዴን ነው ያገለልሻት እንዴ? ተረጋጊው። ለማንኛውም ቻው፣ ደህና ሁኑልኝ የኔ ውዶች። አናዳኛለች ዛሬ። እራት ብትጋባዥ ምንድን ነው ብትሄጂ ምን አለበት? ምንም የለበትም። ያው ቀሚሱ ትንሽ ስለሚል ኦኬ ችግር የለውም። ውሳኔሽ ነው እሱ። ስለዚህ እነኚህ ሁለቱን ወጠጤዎች ስነስርዓታቸውን አስይዣቸው። ነገ ባበደ ቪዲዮ እነሱን አስረሽ እንደምትገርፊያቸው አልጠራጠርም። እንግዲህ የሆነ የፖሊስ እንትን እንጠብቃለን ነገ። የፖሊስ የግርግር ቪዲዮ ያዝልኝ። ያዝ ያኛው ያዝ ቡሪካን ያዝ ፉፉን እንጠብቃለን። ቻው።